ሰላም ጤና ይስጥልኝ እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። ዛሬም በሌላ ቪዲዮ መጥቻለሁኝ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን ሁሌ የሚሰራው ቪዲዮ ወደ እናንተ እንዲደርስ። ከዛም ወደ ምግብ አዘገጃጀት ስገባ በዋናነት የሚያስፈልገን ቶፉ ነው። እንግዲህ ቶፉን ተጠቅሜ ቆንጆ የሆነ አይብ ሁለት አይነት እሰራለሁ። እንግዲህ ስራዬን ስጀምር በደንብ ድቅቅ አርጌ ከትፈዋለሁኝ ልክ እንዳይብ እንዲመስልልኝ። ቶፉ በተለያየ መንገድ ይሰራል በብዙ አይነት ነገር እና በጣም ለጤናም በጣም ከሚገባው በላይ ተስማሚ ነው። ከአኩሪ አተር ነው የሚሰራው እንዳልኳችሁ በውስጡም ብዙ አይነት ንጥረ ነገሮች አሉ። ቶፉ ላይ አሚኖ አሲድ፣ ብረት፣ ካልሲየም እና በጣም ጠቃሚ ነው ለጤናም። እንግዲህ ይሄው እንደምታዩት እንደዚህ አድቅቄ እየከተፍኩት ነው። አድቅቄ ከትፌ ጨርሻለሁ። ወደ ሌላኛው ስራዬ ስገባ የማዘጋጀው ያው የጾም ነገሮች ስለሆኑ የምጠቀመው የወይራ ዘይት ነው። ከዛም ኮሰረት አድርጌያለሁ መጥበሻዬ ላይ ትንሽዬ አንድ ራስ ነጭ ሽንኩርት እንደዚህ ፈንከት አድርጌ እጨምራለሁ ዘይቱ ላይ። ዘይቱን ጣዕም ልዩ እንዲያደርገው አነጥረዋለሁ ማለት ነው። ከዛም በመቀጠል ምስር አለኝ። ምስር በደንብ አድርጌ አጥቤ ትንሽዬ ውሃ ጨምሬበታለሁ። ሌላኛው መጥበሻዬ ላይ ደግሞ የአድቅቄ ከተፍኩትን ቶፉን እጠብሰዋለሁኝ። በደንብ መጠበስ አለበት። እሱን መጀመሪያ እጨምራለሁ። ምንም አይነት ነገር ሳልጨምር ለብቻው ነው የምጠብሰው። እንዲበስልልኝ ቀስ እያረኩኝ በመካከለኛ ሙቀት እያገላበጥኩት ነው ያለሁት። ከዛም ምስር አለኝ። ምስሬ ላይ እንዳልኳቸው አጥቤ ነው ቁጭ አረኩት ምስሩን። እኔ ከለሩን የምስሩን ለመቀየር ቀይ ስር ተጠቅሜያለሁ። ቀይ ስሩን እንደዚህ አንድ አራት ቦታ ጎረድ አድርጌ ቆርጠውና ምስሪ ውስጥ ጨምረዋለሁኝ። ምክንያቱም በኋላ ላይ ከለሩን ከለወጠልኝ በኋላ አወጣዋለሁኝ። ያው እንደምታዩት እንደዚህ አድርጌው በደንብ አርቄ አሸዋለሁ መጀመሪያ። ከዛም ከለሩን ወደ ምስሩ ጋር እስከሚለውጥልን ድረስ መጨረሻ ላይ ከበሰለ በኋላ ግን እንደዚህ ጎረድ አርጌ ከተትኳቸውን አወጣዋለሁኝ። እንግዲህ ቶፋችን እንደዚህ ጠበስ በደንብ ሲል ጨው እጨምራለሁኝ። ለብቻውን እስካሁን ሳበስለው የነበረው ምንም አይነት ነገር አልጨመርኩም ላዩ ላይ። በደንብ እየበሰለልን ነው። ይሄው ከለሩም ተለውጧል። ከዛም በመቀጠል ኮረሪማ ጠቀማለሁኝ። ቶፉ ላይ ኮረሪማ ጨምራለሁኝ። ምንም ነገር አሁንም አልተጠቀምኩም። ዘይት ወይንም ሌላ ነገሮችን አልጨመርኩም። ኮረሪማውን መጨመርና አብሬ ለትንሽ ደቂቃ እንደዚህ በደንብ አርጌ አሸዋለሁኝ፣ አበስለዋለሁኝ። ዘይታችንም ይሄው እየተንተከተከ ነው። ኮሰረትና ነጭ ሽንኩርት አርጌበታለሁ።
ያው ዘይቱም እንደምታዩት ብዙም መንተክተክ አያስፈልገውም። የኮሰረቱና የነጭ ሽንኩርቱን ሽታ ከወሰደ ከዛም ትንሽ ቶፉ ላይ አድርጌ አብሬ በደንብ አሸዋለሁኝ። ምስራችንም እየደረሰ ነው። እንግዲህ ትንሽ ውሃው መጠጥ እስከሚልልኝ ድረስ አበስሏለሁ እሱንም። እንግዲህ ምንም ጊዜም አልፈጀም። ሁሉንም ባጭር ደቂቃ ነው ፈጥኖ የሚደርስ ነገር ነው። ሌላ ጎመን አለኝ። ጎመኔን አጥቤ ኦቨን ውስጥ አድርቄዋለሁ። በመጥበሻ ማድረግ ይቻላል። እሱን ያው እንደ አይብ ከላይ ቶፉ ላይ የምነሰንሰው ነው። በደንብ አድርጌ አድቅቄ ፈጨውና በእጄ ላይ ማለት ነው። ይኸው እንደምታዩት ድርቅ ያለ ነው። በእጄ ላይ በራሱ እንደዚህ አድርጌ ፍጭት ታደርገዋለሁኝ። ድቅቅ ሲልልኝ በመሀል ያሉትን እንጨቶች እየለቀምኩ አወጣቸዋለሁኝ። ኑን እንደዚህ አድርጌ ጨርሻለሁኝ። ምግባችንም ደርሷል። ከዛ ምስሩ ላይ ጨው ጨምራለሁ። ሚጥሚጣ ኮረሪማ ጨምርና አሸዋለሁኝ። በደንብ አድርጌ አሸዋለሁ። ከዛም ያነጠርኩትን ዘይት ጨምረዋለሁ። ሽታው ልነግራችሁ አልችልም። የኮሰረቱ ቆንጆ ጣዕም ሰጥቶታል ዘይቱ ሽታው ራሱ። ከዛም እንደዚህ አድርጌ አሸዋለሁኝ። ያው ዘይት ምስሩ ላይ ብዙም አይወጣም፣ ብዙ ይፈልጋል ማለት ነው። ይሄው እንደዚህ አድርጌ አሸዋለሁ። ጨውን እንቀምሳለን። ከዛም ወደ ማቅረቢያችን ሳህን ላይ እናደርጋለን። የምንመገብበት ሳህን ላይ ይሄው እንዴት እንደሚያምር መልኩ ራሱ። ይኸው እንደዚህ አድርጌ አዘጋጅቻለሁ። ከዛም በአናቱ ላይ ዘይት ከላይ አፈሳለሁ። ይኸው እንደምታዩት መልኩ ራሱ በጣም ነው የሚያምረው። ያው በአብዛኞቻችን ጾምም ባይሆን የጾም ነገሮችን የማንጠቀም ሰዎች አለን። ይሄ ደግሞ የግድ ጾም ብቻ ስለሆነ ሳይሆን ጾምም ባይሆን መለመድ ያለበት ነገር ነው። በጣም ጤናማ የሆነ ምግብ ነው። ይኸው እንደምታዩት እንግዲህ በጣም ነው የሚያምረው ላይን ራሱ። ከዛም ወደ ሁለተኛው አሰራር ሲሄድ ያዘጋጀሁትን ቶፉ ለሁለት ተከፍሏለሁኝ። አንዱን በነጭ ነው፣ ሌላኛውን ደግሞ በጎመኑ እለውሰዋለሁ። ጨው አደረኩኝ። ትንሽ ሚጥሚጣ አረጋለሁ። ኮረሪማ አረጋለሁ ለሁለተኛ ጊዜ ከላይ። ያው ኮረሪማ ጥሩ ጣዕም ይሰጠዋል። ከዛም ያዘጋጀሁትን አድቅቄ ያስቀመጥኩትን ጎመን ከላዩ ላይ እጨምረዋለሁ።
ጎመኑን እንግዲህ ጨርሻለሁ። እንደዚህ በደንብ አድርጌ ለውሼ ሁለተኛውን ደግሞ በነጭ ያሰራሁትን እሱ እንደዚሁ በጎን በኩል አደርገዋለሁ። እሱም ላይ ለብቻ ከላይ ኮረሪማ ጨምሬያለሁኝ። ጨው ትንሽ አድርጌያለሁ። ከዛም ይሄው ሁለት አይነት ሆነልን ማለት ነው። በጣም ጤናማ ነው። በእንደዚህ አይነት መልክ ሰርታችሁ እውነት ሞክሩት። በጣም ነው የምትወዱት። እንግዲህ ፕሮግራም ሲኖረን ወይንም የሆነ ዝግጅት ሲኖረን እንደ አማራጭ እንደዚህ አድርገን መስራት እንችላለን። ፕሮግራም ባይኖረን እንደዚህ አድርገን ጤናማ የሆነ አመጋገብ ነው። እንግዲህ እኔ ለማባያ ብሬ ዳቦ አዘጋጅቻለሁ። ጥቁሩን ዳቦ በሱ ነው የምጠቀመው። ያው ባለን በእንጀራም በቆጮ መብላት ይቻላል። መልካቾቼ እንደምትወዱት ተስፋ አደርጋለሁ። እንደ አማራጭ ይሆናልም ብዬ ነው ይዤ የመጣሁት። ከወደዳችሁት እንግዲህ ላይክ ማድረግ አትርሱ። ለሰው ይጠቅማል ብላችሁ ካሰባችሁ ደግሞ ሼር በማድረግ አዲስ ለምትመጡ ቤተሰቦቼ ደግሞ የደውሏ ምልክት በመጫን ቤተሰብ ይሁኑ። ሁሌ የምሰራው ቪዲዮ ወደ እናንተ እንዲደርስ። አሁን ደግሞ ሳህኔ ላይ እያቀረብኩት ነው። ጣዕሙ ደግሞ ምን ምን እንደሚል እንግዲህ ነግራችኋለሁኝ። ጣዕሙን ልነግራችሁ አልችልም ተመልካቾቼ። እንግዲህ ሰርታችሁ ሞክሩት ነው የኔ ግብዣ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችንም ባለንበት ፈጣሪ አምላክ ይጠብቀን። ቻው ቻው።